ተመልሰናል አድማጮቻችን። ሶስተኛው ምክንያት ወይ ደግሞ እንደ መንስኤ ልታይ የሚችል ተደጋጋሚ የሆነ ግድያ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች እንዲያስተናግዱ ያደረገ ሶስተኛው ምክንያት መሰሪነትን የሚሸከም ጭቆናን የሚሸከም የሚታገስ ማህበረሰብ መኖሩ። እንደዚህ አይነት ማህበረሰብ መኖሩ ይሄ በኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ የሚገደብ አይደለም። ግን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ተያይዞ ይሄንን ነገር ይበልጥ የምንረዳበት መንገድ አለ። ምሳሌ ከቅድሙ ፉከራ በፊት ከ3 ዓመት በፊት ማለቴ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ኦሮሚያ ውስጥ ጳጳሶቿ በአውሮፕላን ተጭነው እንዲባረሩ እርምጃ ሲወሰድ እነማን ናቸው የተናገሩት? እነማን ናቸው ዝም ያሉት? ሁሉም አማኞች በአንድነት ነው የተናገሩት? አይደለም። የቤተ ክርስቲያኒቷ አማኞች በአንድነት አልተናገሩም። አማርኛ ተናጋሪዎች ናቸው ጥቁር የለበሱት የተቃወሙት። የቤተ ክርስቲያኒቷ ተከታይ የሆኑ ኦሮሞዎች እነ አብይ ከሚሰሩት ስራ ጋር በውድም በግድም ተባብረው ያንን ነገር ሲያስፈጽሙ ነበር። ይሄንን ነገር እያነሳው ያለውት አብይ አህመድ የሚያደርጋቸውን ነገሮች የሚያስቻል አስፈጻሚ የሆነ ማህበረሰብ አለ እያልኳቸው ነው። አብይ አህመድ ያቀረበው ክስ ባዶ ክስ አይደለም፣ ያለ ነገር ነው። ያንን ነገር ቤተክርስቲያኒቷ ውስጧን አይታ የምትችለውን ነገር አድርጋ የማትችለውን ደግሞ ታገሱኝ ማለት ስትችል መንግስት ላይ ተደግፋ የራሷን አማኞች ጨቁና ነው የምትራመደው። ይሄንን ያየ አብይ አህመድ የተባለ አረመኔ ይሄንን ጎራዴ ስቦ በዛ ቤተክርስቲያኗን መምታት ጀመረ። ስለዚህ አስቻይ የሆነ የራሷ የቤተክርስቲያኒቷ አባላት የሆኑ ሰዎች በመቶ ሺዎች በሚቆጠሩ ነበሩ፣ ዛሬም አሉ። ስለዚህ ይሄ ጥያቄ አብይ አህመድን ስናስወግድ የሚፈታ አብይ አህመድ ሲኖር ደግሞ የሚኖር ጥያቄ አይደለም። ኦነስትሊ ከተነጋገረን ማለት ነው። ኦነስትሊ ከተነጋገረን ስለዚህ እንደዚህ አይነት ውስጣዊ የሆኑ ነገሮችን ከማህበረሰብ ጋር የሚያያዙ ነገሮችን ምን ማድረግ እንደሚገባ መጨረሻ ላይ ሐሳቤን አነሳለሁ። ነገር ግን አሁን መናገር የፈለኩት እንደዚህ አይነት መሰሪነት ሲኖር የሚሸከም ማህበረሰብ አለ እያልኩ ነው። እንደ አብይ አይነት መሰሪ ሲመጣ የራሱን ተቋም ለማጥቃት ሲመጣ የሚሸከም ማህበረሰብ አለ። እንዴት በየት በኩል ምናምን የሚለውን ተውት፣ ግን የሚሸከም ማህበረሰብ አለ። የሚተባበር የሚያስፈጽም አዎ ብሎ የሚረዳ አለ። አቅም የሚሰጥ አለ። ዛሬ እየተፈጸመ ያለውን ግድያ የሚያስፈጽሙ የአብይ አህመድ ተላላኪዎች አሉ። ለአብይ የሚላላኩ በቋንቋ በሃይማኖት በምናምን የማይገደቡ ግን እሱ የሚላቸውን ተቀብለው ሄደው ንጹሃንን የሚፈጁ ሰዎች አሉ ዛሬ ኢትዮጵያ ውስጥ። ቅድም ነግራቸዋለሁ። አብይ አህመድ ከማንም ጋር ምንም ውግንና የለውም። የሱ ውግንና ከስልጣኑ ጋር። ስለዚህ ለሱ የሚላላኩትም ሰዎች በተለይ ሰውን በመፍጀት ላይ የሚላላኩ ሰዎች፣ ሄደው ሰውን የሚገሉ ሰዎች የአንድ ሃይማኖት የአንድ ማህበረሰብ አባላት ስለሆኑ አይመስልኝም። ግን ይሄንን የሚሸከም
እንደዚህ ሲደረግ የሚያይ የሚታገስ ማህበረሰብ አገራችን ውስጥ አለ። ያንን ማየቱ ጥሩ አለ። አራተኛና የመጨረሻው እኔ አስቻይ ነው ብዬ የማስበው እና ያየሁት ይሄ ተደጋጋሚ የሆነ ግድያ ሲፈጸም የታዘብኩት ነገር አለ። ዘርፈ ብዙ ግብዝነት፣ ዘርፈ ብዙ የሆነ ግብዝነት። እኔ እንደ አገር ይሄ ነው ማለት አልፈልግም። ነገር ግን ከተቋም ተቋም፣ ከባህል ባህል፣ ከቋንቋ ቋንቋ፣ ከሃይማኖት ሃይማኖት ብትሄዱ የማታጡት ዘርፈ ብዙ ግብዝነት አለ። ይሄ ለገዳዮች መሳሪያ ሆኗል። ምንድን ነው? ያለውን ነገር የለም ብሎ መካድ፣ ቅን ቅዱስ ሆኖ መታየት ሳትሆን ማለት ነው። ሳትሆን ቅን ብትሆን ጥሩ፣ ቅንነት ቢኖር ጥሩ፣ ቅዱስ ብትሆን ጥሩ። ሳትሆን ግን በግብዝነት መሆን ለጠላት በር ከፍቷል ባይ ነኝ። ለአብይ አህመድ ለነፍሰ ገዳዮች በር ከፍቷል፣ መሳሪያ ሆኖላቸዋል። ደግሜን እንዳላሰለቻችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትግራዋይን ስታባረር፣ ትግራዋይ ነው ብላ ዲያቆናትን ቀሳውስትን ስታባረር ለምን ይሆናል እኛ ክርስቲያኖች አይደለንም እንዴ ብሎ የሚጣላ የሚከለክል ስለ ወገኑ የሚከነክነው ማህበረሰብ መኖር ነበረበት፣ ግን አልተገኘም። ቢኖሩም ጥቂቶች ናቸው። ስለዚህ ድምጻቸው የለም፣ አቅም የላቸው። እኔ ሁለተኛው ዘርፈ ብዙ ግብዝነት የምለው ሐሳብን ማፈን፣ መዋሸት። አሁንም እኔ እያልኩ ያለሁት አንድ ሃይማኖት እንደ ሃይማኖት ይሄኛው ውሸታም ነው የኛው እውነተኛ ነው እያልኩ አይደል። የሆነውን ነገር ግን ብናይ፣ የተፈጸመውን ነገር ብንመልከት ለሁላችንም ትምህርት ይሆናል። በነገራችን ላይ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እየደረሰ ያለው ለሌሎችም ሃይማኖተኞች ነግበኔ የሚያስብል ዛሬ ዝም ብለው ተቀምጠዋል። ዛሬ ምንም እንደማይመለከታቸው ቁጭ ብለዋል። ነገ ግን ዛሬ ይሄ ነገር ሲፈጸም ዝም ያሉት ነገ እነሱ ላይ መምጣቱ አይቀርም። የኢትዮጵያ ኦርቶዶክስ አማኞችን ያረደው ጎራዴ ሌሎችን መንካቱ አይቀርም። አይተናል። ሰውየው እንደዚህ አይነት መሰሪ ስለሆነ አይተናል። ብዙ ምሳሌዎችን አይተናል። ኤርትራን ጋብዞ አምጥቶ አብሮ ትግራይን ጨፍጭፎ አሁን ኤርትራ ስለጨፈጨፋችሁ በሉ እንግዲህ አሁን ወደ ኤርትራ እንዘምታለን ያለ ሰውዬ በኦሮሚያ ጨፍጨፋ ሲካሄድ ዝም ብሎ ያየ ማህበረሰብ፣ በትግራይም ሲጨፈጨፍ ዝም ብሎ ያየ ማህበረሰብ እራሱ ላይ ሲመጣ ሲጮህ አይተናል። ይሄው የተለያዩ አካባቢዎች ዜጎች ለምን ኦሮሚያ ውስጥ ካለ ምክንያት ለምን መንግስት ተብዬ ወታደር እየላከ ሰውን ይፈጃል? ለምን ወጣቶችን ለምን ህፃናትን ይገላል ብሎ ያልጠየቀ ማህበረሰብ እራሱ ላይ ሲመጣ አልቅሷል። በጣም ልብ ሰባሪ የሆነ ነገር። የሀገር ዜጋ ሲነካ መናገር ነበረብን። ይሄ አገር ግን እስከ ዛሬ ድረስ የጋራ የሆነ ሐዘን፣ የጋራ የሆነ ደስታ መፍጠር አልቻለም። እስከ ዛሬ ድረስ የጋራ የሆነ ነገርን መፍጠር አልቻለም።
ስለዚህ ያንዱ ስቃይ የሌላው ደስታ። ይሄ በጣም የሚያሳዝን ማለት በዓለም ፊት ራሱ ሁሉንም ሰው ዝቅ የሚያደርግ የሚያኮራ ነገር አይደለም። ስለዚህ ምን ለማለት ነው? ዛሬ አሁን መግለጫ ምናምን ብለው አብይ የላካቸው ሰዎች መድረክ ላይ ሲንጋጉ አይቻለሁ። የሃይማኖት መሪዎች፣ የሃይማኖት ካውንስል ምናምን ብለው ውሸት አልሄዱም። እዛ የሞቱት ጋር አልሄዱም። አልመረመሩም። የመመርመርም ፍላጎት የላቸውም። እውነትን የመናገር ድፍረት የላቸውም። ሆዳሞች ናቸው። እና አራተኛውን ምክንያት እንድቋጭ ሐሳብን ማፈን ያልኩት ውስጣዊ የሆኑ ነገሮች ኦርጋኒክ የሆኑ ነገሮችን ማፈን አያስፈልግም። ያለውን ነገር የለም ብሎ መካድ አያስፈልግም። ለምሳሌ በኦሮሚያም ይሁን በሌሎች አካባቢዎችም ይሁን ከባህል ከማንነት ጋር የተያያዙ ጥያቄዎች ሲመጡ እኛ ለሺህ ዓመታት የኖርን እነ እከሌ ያመጡብን ጥያቄ ነው ብሎ ክስ መክሰስ አያስፈልግም። መጀመሪያ ጥያቄው አለ ወይስ የለም ብሎ በቅንነት ማየቱ ነው የሚበጀው። ስለዚህ እነኚህ ነገሮች እኔ ግድያን አስችለዋል። ዜጎች በተከታታይ እንዲገደሉ ግድያው እንዳይቆም አስቻይ ሆነዋል እያልኩ ነው። መፍትሄ ስንፈልግም እንደዚህ ለረጅም ጊዜ አስበን ቀጣይነት ያለውን ነገር እያሰብን ነው እንጂ አሁን ሚዲያ ላይ የወጣውንና ድምጽ ያገኘውን ብቻ መሆን የለበትም። ሁሉን አቀፍ የሆነ ለረጅም ጊዜ የሚያገለግል መፍትሄ ይሻላል እና እንደዚህ ብንናገር ይሻላል። ባይ ነኝ እኔ። ዛሬ የተደረገውን ግድያ አይተን ረስተን ነገ ደግሞ ሲፈጸምብን እንደገና እያለቀስን መምጣት የለብንም። አይተን ያዘነውን ያክል ነገሩንም ለመረዳት ፍቃደኝነት አሳይተን ለመፍትሄው መዘጋጀት አለብን ባይ ነኝ። አሁን እኔ ለነኚህ ችግሮች መፍትሄዎች ናቸው ምላቸውን ላነሳቸው አራቱ አስቻይ ሁኔታዎች ወይ ደግሞ መንስኤዎች መፍትሄዎች ናቸው ምላቸውን ሐሳቦች አነሳለሁ። ከሙዚቃ ሽግግር በኋላ መለሳለሁ። ጠብቁኝ።